ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች ዛሬ በአስቸኳይና በብዙዎቻችሁ ጥያቄ የቀረበልኝን ጉዳይ ይዘን መተናል። ይሄውም በአሜሪካ ግሪን ካርድ እየተሰጠ አይደለም ወይንም ደግሞ እንዲቋረጥ ተደርጓል። The Trump administration is reportedly pausing the processing of some green card applications, including those from approved refugees. በዚህ ምክንያት ብዙዎቻችሁ ችግር ውስጥ ገብታችኋል፣ እንዲሁም አሳሳቢ ችግር ውስጥ የገባችሁ ሰዎችም አላችሁ። ስለዚህ በዛሬ ቪዲዮ የምንመለከተው ለምንድነው ግሪን ካርድ የተቋረጠው፣ እስከመቼ ነው እንዲቋረጥ የተወሰነው የሚለውን እና ደግሞ እንዴት ነው በአስቸኳይ ኬዝ አፕላይ ማድረግ የምንችለው የሚለውን አጠቃላይ ኢንፎርሜሽን የምንመለከት ይሆናል ማለት ነው። በዚህ ቪዲዮ አጠቃላይ ኢንፎርሜሽን ታገኙበታላችሁ። ስለዚህ ይሄንን ቪዲዮ ላይክ አድርጉት። እኔን ለማታውቁ ዳግም እባላለሁ። እንደዚህ አይነት ከቪዛ ጋር እንዲሁም ከኢሚግሬሽን ጉዳይ ጋር የተገናኙ ቪዲዮዎችን ነው የማዘጋጀው። ስለዚህ አዳዲስ የምለቀው ቪዲዮ እንዲደርሳችሁ ሰብስክራይብ ማድረግ እንዳትረሱ። እሺ ወደ ቪዲዮ እንግባ። እንደሚታወቀው የትራምፕ ገቨርንመንት ብዙ ኢሚግራንቶችን ማለትም ብዙ ስደተኞችን ከኢትዮጵያ እያስወጣ ይገኛል ማለት ነው። ከዶናልድ ትራምፕ የስልጣን ዘመን በፊት በነበሩት በጆ ባይደን ብዙ ስደተኞች ወደ አሜሪካ እንዲገቡ ማለትም ከ500,000 በላይ የሚቆጠሩ ስደተኞች በአሜሪካ ታሪክ ትልቅ የሆነ ስደተኞች እንዲገቡ አዲስ ኢሚግራንቶች እንዲገቡ ተደርጓል በጆ ባይደን ገቨርንመንት። አሁን ደግሞ በትራምፕ ገቨርንመንት እነዚህ የገቡት ኢሚግራንቶች ማለትም ከ500,000 በላይ የገቡት ኢሚግራንቶች እንዲወጡ ወይንም ደግሞ እንዲባረሩ ከፍተኛ ስራ እየተሰራ ይገኛል። ምክንያቱም የትራምፕ ገቨርንመንት ፎከስ አድርጎ እየሰራ ያለው ስደተኞችን ማስወጣት ላይ ስለሆነ ማለት ነው። ስደተኞችን ለማስወጣት ብዙ አይነት ህጎችን እየቀየረ ይገኛል። በዚህ ምክንያት የትራምፕ ገቨርንመንት ስልጣን ከያዘ በኋላ እንኳን በጣም ብዙ የኢሚግሬሽን ህጎችን ተቀይረዋል። አዳዲስ የወጡ አሉ፣ የተሻሩም አሉ ማለት ነው። ስለዚህ የትራምፕ ገቨርንመንት ብዙ ስደተኞችን ከአሜሪካ ለማስወጣት ፎከስ አድርጎ እየሰራ እንደሆነ መመልከት ይቻላል። ከዚህ ጋር ተያይዞ ደግሞ አሁን ላይ የግሪን ካርድ ጉዳይ ችግር ውስጥ ገብቷል። የግሪን ካርድ አዲስ እንዳይሰጥ ተወስኗል ወይንም ደግሞ የግሪን ካርድ ጉዳይ እንዲቋረጥ ተደርጓል ማለት ነው። ይሄንንም ትልልቅ የአሜሪካ ዜና ተቋማት ሳይቀሩ እየዘገቡት ይገኛሉ ማለት ነው። The administration is reportedly pausing the processing of some green card applications, including those from approved refugees. This is part of a broader effort to more aggressively vet migrants. Fox 5's Good Day New York co-host was ወደ ጉዳያችን ስንመለስ ግሪን ካርድ ማለት ምን ማለት እንደሆነ እንዲሁም ደግሞ ለምን አስፈላጊ ሆነ የሚለውን በአጭሩ እንመልከት። ግሪን ካርድ ማለት በአሜሪካ ውስጥ በህጋዊ መንገድ በቋሚነት ለመኖር ለመስራት የሚያስችል ሰነድ ነው። ይህ ሰነድ ብዙ ጥቅሞች አሉት። ለምሳሌ በአሜሪካ ውስጥ የመኖርና የመስራት መብት፣ ለአሜሪካ ዜግነት የማመልከት ወይንም ደግሞ ለሲቲዝንሺፕ ማመልከት መብት፣ እንዲሁም ደግሞ ለህዝብ ትምህርትና ለጤና አገልግሎት ተጠቃሚ የመሆን ቤተሰቦችን ወደ አሜሪካ ለማምጣት የመሳሰሉት አይነት ብዙ ጥቅሞች አሉት ማለት ነው። ነገር ግን በአሁን ጊዜ በተለይም ስደተኞችንና ጥገኝነትን ጠያቂ ግሪን ካርድ እንዳይሰጥ ሂደት ተቋርጧል ማለት ነው። ለዚህ መቋረጥ ዋና ምክንያቶች ናቸው ያሉትን የሚከተሉት ናቸው። ይህንንም ምክንያት የሰጡት የዩኤስሲአይኤስ ወይንም ደግሞ የአሜሪካ ኢሚግሬሽን ዜግነት አገልግሎት የምንለው ነው የሰጠው። ከነርሱ መካከል ከዝርዝሮቹ መካከል ማለት ነው የመጀመሪያው ማጣራትና ማጭበርበርን መከላከል ማጠናከር ይላል። ይህም ማለት የአሜሪካ ዜግነት እና የኢሚግሬሽን አገልግሎት ወይንም የዩኤስሲአይኤስ የግሪን ካርድ መቋረጥ ያደረጉበትን ዋነኛ ምክንያት ይበልጥ በሆነ መንገድ የማጣራትና የማጭበርበር መንገዶችን ለመከላከል ወይንም የማጭበርበር ሂደቶችን ለመከላከል አስፈላጊ ናቸው ስላለ ነው። አሜሪካ ብሔራዊ ደህንነቷን ለማረጋገጥ እና ህገወጥ ኢሚግሬሽን ድርጊቶችን ለመከላከል እየሰራች እንደሆነ በዚህ ምክንያት አንዱ የተቋረጠበት ምክንያት ይህ ነው ተብሏል። ሁለተኛው የአስፈጻሚ ትዕዛዞች ናቸው። በተለይም የወሰዱት እርምጃ በትራምፕ አስተዳደር በመቀጠሉ አስፈጻሚ ትዕዛዞችን መሰረት እንዲሆኑ ተደረገ ነው። እነዚህ ትዕዛዞች በተለይም ከፍተኛ አደጋ ክልሎች ላይ ሰዎች የማጣራት ሂደቶች ማጠናከር ላይ ያተኮሩ እንዲሁም ደግሞ ሽብርተኛ ብለው የመሰየም መብቶችን የሚሰጥ ትዕዛዞች ይገኛል። ሶስተኛው ደግሞ የብሔራዊ ደህንነት ስጋት ነው። የሀገር ውስጥ ደህንነት መመሪያ ወይንም ደግሞ የኤችአይኤስ የምንለው የህዝብ ደህንነት እና ብሔራዊ ደህንነት ስጋቶች የዚህን ህግ አስፈጻሚነት እንደ ዋና ምክንያት አድርጎ ጠቅሷል። ለአሜሪካ ማንኛውም ስጋቶች እንዳይኖሩባት ጥብቅ እርምጃዎች እየወሰደች ትገኛለች። እነዚህ ምክንያቶች የግሪን ካርድ አሰጣጥ ሂደት ላይ እንዲዘገይና እንዲቋረጥ አድርገዋል። ይህ ሁኔታ ብዙዎች እያሳሰበ ነው። በተለይም አሜሪካ ለመኖር ህልም ላላቸው እንዲሁም ደግሞ አሜሪካ ለምትገኙ ሰዎች ትልቅ ችግር ይዞ መጥቷል። ሆኖም መንግስት እነዚህን እርምጃዎች እየወሰደ የሚገኘው የሀገሪቱን ደህንነት ለማስጠበቅ እንደሆነ እየገለጹ ይገኛሉ። ይህ የግሪን ካርድ የተቋረጠውም ለጊዜያዊ እንደሆነ ብዙዎችም እየተናገሩ ይገኛሉ። ከነርሱም የመንግስት መግለጫ የሚሰጡት አካላቶች ጭምር ማለት ነው። አሜሪካ ኢሚግሬሽን ስርዓቷን እያሻሻለች እንደሆነና የበለጠ ቀልጣፋ እና ደህንነት የተጠበቀ ለማድረግ እየሰራች እንደሆነ ይገለጻል። በዚህ ምክንያት የግሪን ካርድ ፕሮሰስ ላይ ያላችሁ ሰዎች እንዲሁም ደግሞ ጉዳያችሁ በዩኤስሲአይኤስ የተያዘ ሰዎች በትዕግስት እንድትጠብቁ መግለጫ እየተሰጠ ይገኛል ማለት ነው። ስለዚህ የግሪን ካርድ መሰጠት ሂደት ላይ የተቋረጠው በዚህ ምክንያት እንደሆነ የዩኤስሲአይኤስ መግለጫ ወጥቷል ማለት ነው። ሌሎች የወጡ አዳዲስ ነገሮች ማለትም ከዚህ ጉዳይ ጋር ከግሪን ካርድ ጋር የወጡ አዳዲስ መረጃዎች ካሉ በፍጥነት የማደርሳችሁ ይሆናል። ይሄ ቪዲዮ አዲስ መረጃ እንዳገኛችሁበት ተስፋ አደርጋለሁ። ያላችሁበትን የቪዛ ሁኔታ ምን አይነት እንደሆነ በኮሜንት ላይ አሳውቁኝ። ይሄ ቪዲዮ ሁላችሁም ላይክ አድርጋችሁ አዲስ መረጃ እንዳገኛችሁበት አሳውቁኝ።